የገጠር ሰው እንደምወድ ታውቃላችሁ። እንደዚህ አይነት ደግሞ ሰርቲፋይድ አራዳ ሲሆን በጣም ነው ደስ የሚለኝና በቃ ለክብርት ወይዘሪት አዳነች አበቤ ኮንዶሚኒየም ምናምን ቢሰጡት ብዬ ኦፊሻሊ መጠየቅ ፈልጋለሁ። ለዚህ ሰውዬ ቪዲዮን አይተን እንመለሳለን። ገጠር ላይ ነኝ እንዳው በእውነት በቃ አሁን ቅዳሜ እኔና አንቺ ቤቱን አስጠብቀሽ ስጋ ቤት ነው የምንገባው። እንደው ቤቱን በቃ ያው አይቻለሁ። ቤቱ ያው አንቺ የሥራ ሰው ነሽ እኔ አውቃለሁ። ቤቱን አስጠብቀሽ እኔና አንቺ ዘና ብለን ጾማ ምናምን ነው ማስቆርጥሽ። አታውቂም? አዎ ያን ዕለት ግን ያው ስሙን የማልደማኝም እስከምንግባባ ነው በአንድ ቀን ያወቅኩሽ። ግን በአንድ ቀን ግን እንዳሰከንኩሽ ታውቂያለሽ? በአንድ ቀን እንዳሰከንኩሽ ታውቂያለሽ? በጣም ግድ ነው። በቃ እኔ እንጃ ወደ ቁም ነገር ስንገባ ተግባር ምናምን ላይ ስንደርስማኒ አመሬት ውርስ ላይም ሌላም በቃ ከባድ ነገር እንደማታክምሽ ይታወቃል። እሺ በቃ የኔ ውድ የኔ ቆንጆ እስከዚያው ቻው። በቃ ጨረስኩ። በቃ አይ ብናድርም ስለማይበቃ ነው። ሌሊቱን ብናድርም አይበቃም። ቀልጠፍ ብናደርገው ብዬ ነው። አዎ እንደገና ይጀመጣለሁ። በተለይ ደግሞ በሚስጥር የናንቺ የምንሰራው ስራ በቃ ምን እንደሆነ ያው ልነግርሽ አልችልም። እሺ በቃ ማርያምን እኔ እንደው በቃ እኔ እንደዚህ ጠይም ፎለፎል እየተሳይ በጣም ደስ የሚለኝ ነገር ይሄ ነው በእውነት እንዳለ ፎለፎል አለ። እሺ በቃ ለማንኛውም እናመሰግናለን። የቅዳሜ ሳይበለን የቅዳሜ ሹለት እመጣለሁ። ሹር አድርገን እንጥለዋለን። ሹር አለ ዳግማ ተንሳይ ማለት ነው። እሺ ግን ሙዚቃ ተከፍቷል። እንግዲህ ነው ቻቻታም በዝቷል። ፋሲካ ነው። አዎ እኛም ጋር ድምቅ ብለን ብታይ ያማቴን ጎኔ ቁጭ ብላለች። አንዴ እስከምንተኛ ላስችል ብሎኝ ያማቴን ጎኔ ቁጭ ብላለች። እንደገና ሁለተኛ ደግሞ አማቴም አሉ እና በጣም ነው እኛ ጋር ገጠር ከሚገርምሽ። ያማት ልጅን ታውቂዋለሽ? ምንድን ነው ገና ነሽ ማለት ነው። አቤት ደስታውን አልችለውም። ገናማ ትሆንሽ ደስታውን አልችለውም። ገናማ ትሆንሽ ደስታውን አልችለውም። እሺ በቃ ለማንኛውም በአካል ተገናኝተን ስንፋተን ነው የሚለየው። እሺ በቃ ያው በቀላል አትገኙም። ብር ነው ቢያንስ ምን አባቱ ሌላ ምን ይመጣል? ያውር እሺ በቃ እና በጣም ነው። ስልክ ቁጥር ግን የእናቴ ልጅ ያልሰጠኝን ስልክ ቁጥር ማንም ያልሰጠኝን ምንም እንደው በእውነት በቃ አሁን ቅዳሜ እኔና አንቺ ቤቱን አስጠብቀሽ ስጋ ቤት ነው የምንገባው። ሰማችሁት? He's showing her how grounded he is. He's down to earth. ምን አላት? ገጠር ነኝ። You know what I mean? በቃ he's allergic to this silver spoon. And then ከዛ በኋላ ምን አላት? ጮማ ነው ማስቆርጥሽ። ኤክስፔክቴሽኗን ሃይ ሲያደርገው ማለት ነው። እንቀጥላለን። እንደው ቤቱን በቃ ያው አይቻለሁ። ቤቱ ያው አንቺ የሥራ ሰው ነሽ እኔ አውቃለሁ። ቤቱን አስጠብቀሽ እኔና አንቺ ዘና ብለን ጾማ ምናምን ነው ማስቆርጥሽ። አታውቂም? እዚህ ጋር አንድ ነገር ላስታውሳችሁ። ምንድነው ያለው? የሆነ ብሮኮድ ነበረ። ምን ይላል? Don't be creep. Compliment her brain before her booty. That's what he just did. ያን ዕለት ግን ያው ስሙን የማልደማኝም እስከምንግባባ ነው በአንድ ቀን ያወቅኩሽ። ግን ሰማችሁት? ያን ዕለት first date ገብቷችኋል? ስሙኒም አልደማኝም። he was testing the water so ምንም ሳንቲም ምንም ማውጣት አልፈልግም። ዱዲም አልደማኝም። well done sir, let's go. I love this. አንድ ቀን ግን በጣም ግድ ነው። በቃ ወደ ቁም ነገር ስንገባ ተግባር ሰማችሁ ምን እንዳለ? በአንድ ቀን እንዳሰከንኩሽ ታውቂያለሽ ወይ? በቃ አስምጧታል ማለት በቃ የሆነ ኢምፕሬሽን እንደፈጠረ ገብቶታል። I love this guy man. ስሙት ቱርስ ላይም ሌላም በቃ ከባድ ነገር እንደማስረክብሽ ይታወቃል።
እሺ በቃ የኔው ቆይ ወስተዳው ሰማችሁት? የመሬት ውርስ እንደማስረክብሽም መሬት በጣም ባይብሊካል ነው ባይ ዘ ወይ ታውቃላችሁ። መሬቱና ውርስ ስለ መሬት ስለ እንትኑ ብቻ አይደለም እያወራ ያለው ሌሎች ነገሮችም ይሄ መሬት ያለው በጣም ሶስት ፍቺ ነው ያለው እዚህ እኔ እንደገባኝ I can break down that for you too. Listen. ጨረስኩ በቃ ብናድርም ገባችሁ ግዛቱን እያስፋፋ ነው it's not about the worse it's not about the ክስ ግን ግዛቱን እያስፋፋ በቃ እንደሚያሳድራት በቃ እየነገራት ነው ፍንጭ እየሰጣት ነው listen እንደገና እየመጣለሁ በተለይ ደግሞ በሚስጥር የናንቺ የምንሰራው ስራ በቃ ምን እንደሆነ ያው ልነግርሽ አልችልም በሚስጥር የምንሰራው ስራ ምን እንደሆነ ልነግርሽ አልችልም ምንድነው በሚስጥር ሊሰራ የሚችለው እነዚህ ሰዎች የሚያደርጉት ከዚህ በኋላ ለእናንተ መተው ነው ይሄን ሌትስ ጎ እሺ በቃ ማርያም እዚህ ገጠር ላይ ነን አንተን አልኩት አበላሽሁት ሆልድ ኦን ጠይም ሆነ ሲሳይ በጣም ደስ የሚል ነገር ይሄ ነው በእውነት እንዳለ ሰማችሁት ምን እንዳለ ጠይም ፎሎፎል ሴት ሳይ ዮዲት ነሽ እያላት ነው ገብቷችኋል ሳቂታ ነሽ ጠይም ነሽ በጣም ቆንጅዬ ነሽ beautiful man I love this well played sir let's go እሺ በቃ ለማንኛውም እናመሰግናለን የቅዳሜ ሳይበለን የቅዳሜ ሹለት መጣለው ሹር አድርገን እንጥራለን ሹር አለ ግዛቱን ሲያጣራ አያችሁት ምን እንዳለ ምንድነው ሙዚቃ ተሰምቷል አካባቢሽ ላይ ምንድነው ያለው ማን እንዳለ እያጣራ ነው you understand like እዚህ ጋር እንትን የዲቴክቲቭ ስራ እየሰራ ነው አሴም ታይም ማለት ነው እኛም ጋር ድምቅ ብለን ብታይ ያማቴሊ ጎኔ ቁጭ ብላለች ያስተምንተኛ ላስችል ብሎኝ ያማቴሊ ጎኔ ቁጭ ብላለች እንደገና ሁለተኛ ደግሞ አማቴም አሉ እና በጣም ነው እኛ ጋር ገጠር ሰማችሁ ምን እንዳለ ያማቴ ልጅ ቁጭ ብላለች ሚስቱን ቁጭ አድርጎ ነው የሁሉ ነገር የሚለው ሚስትየው አብራ ትስቃለች you understand what I'm saying you see how arada is ሚስቱን አስቀምጦ እዚህ ሌላ ሰው እየጀነጀነ ሚስቴ ነች ካለ ሊበላበት so what did he say ያማቴ ልጅ brilliant ያማቴ ልጅን ታውቂዋለሽ ምንድነው you see ልጅቷ ንቃተ ህሊናዋን እንትን ኮንሺየስነሷ እንደዚህ ሲልባት ሲመታት ታውቂዋለሽ ወይ ያማቴ ልጅ ግራ ያጋባት ገና ነሽ ማለት ነው አየት ደስታውን አልችለው ገናማ ተወንሽ ደስታውን አልችለው ገብታችኋል ምን እንደሆነ ገናማ ኮንሽ ማለት ድንግል ነሽ ወይ ማለት ነው እሺ በቃ ለማንኛውም በአካል ተገናኝተን ስንፋተን ነው የሚለየን አማርኛ እንዳስበጁሽ ትበጃለሽ አለ ሰው ያው that's why I love አማርኛ by the way